ውድ የሶሻል ሚዲያ ተከታይ ደንበኞቼ ዛሬ እንግዲህ ሀበሻ ከባህል ሕክምና ከጽዋት ከምርምር ቦታ ላይ ነው ማሳያችሁ። ከዚህ ከምርምር ቦታ ላይ እንግዲህ ዛሬ ማሳያችሁ የተለያዩ ጽዋቶችን ነው። የተለያዩ ጽዋቶችን ናቸው። እንግዲህ ብዙ ነገሮች ለመድኃኒት የሚጠቅሙትን ነው። ለመድኃኒት እንግዲህ የሚጠቅሙትን ጽዋት ላሳያችሁ። እነዚህ እንግዲህ ያቸው ንብ ወዳ ወይም ንብ ጥራ ይባላል። ልክ እንዲህ ትለቁት እጅን የሚያላጥቅ ከምንም በላይ የሆነ ነው። እንግዲህ እነዚህ ደግሞ አሁን ለብዙ ነገሮች ያቸው እነዚህ ጽዋቶች ካሜራማን ጠጋ ይበሉና ያተረተሩት እነዚህ ጽዋቶች አሁን ያዋቸው ለብዙ ነገር እርኩም አንለዋለን። ይሄ በጣም ለብዙ ዘርፈ ብዙ ነው። ይሄ ውስጡ የተለየ ነው። ይሄ በቤት ለቤት የሚተከለው አይደለም፣ አይገናኝም። በደንብ አስተውሉት፣ ይለያያል ማለት ነው። ይሄ እንግዲህ ለብዙ ነገር የምንጠቀምበት እርኩማ ማለት ይሄ ነው። ይሄ ደግሞ ሶስተኛው ደግሞ እንግዲህ ሁለተኛው ነው እንጂ ይሄኛው ደግሞ እንግዲህ ለንቋጣ ይባላል። ለንቋጣ ማለት እንግዲህ ይሄ ነው። ይሁት ፍሬ ያለው ይሄ የምታዩት ፍሬ እንግዲህ ለንቋጣ ይሄ ነው። ቅጠሉ የዚህ ቅጠል ዘርፈ ብዙ ነው። ይሄ ቅጠሉ ልክ እንደዚህ ታሽቶ ለፀጉር ቅባት የሚውል ነው ማለት ነው። ለፀጉር ቅባት በጣም ፀጉርን የሚያለስልስ ፀጉርን የሚያሳድግ የተለየ ነው። እንግዲህ ይሄ ለንቋጣ ማለት በጣም ልጋግ አለው። በጣም ከምንም በላይ ለሰው ልጅ ጠቃሚ የሆነ ዛፍ ነው። ይሄ አሁን ከሌላ ቦታ ነው ያመጣነው፣ አራብተነዋል ማለት ነው። በጣም ጠቃሚና ጠቃሚ ነው። በጣም ይሄ እጽዋት እንግዲህ ሊቀላል ነገር አይደለም ማለት ነው። ለነገርኳችሁ ይሄ ነው። ይሄ ደግሞ የምታዩት ደግሞ አንበልብል ማለት ይሄ ነው። አንበልብል ይሄ በጣም እንግዲህ ለብዙ ነገር የሚሆን ለሚጥለው ሰው ለቃለ እግዚአብሔር ለተለያየ ነገር የምንጠቀምበት ነው ማለት ነው። እንግዲህ ይሄ ደግሞ እንግዲህ ቀለም ነው። ይሄኛው ለብዙ ነገር ይሆናል። ይሄ የምታዩት ደግሞ እንግዲህ ያቸው እነዚህኞች እንግዲህ አያችኋቸው፣ እነዚህ ያቸው ፍሬያቸው ያቸው የነዚህ ደግሞ ለምን ይሆናል ካላችሁ እነዚህ ዕፀ ሕይወት ወዕፀ መድኃኒት ህየንተ ዕፀ ሕይወት ዘውስተ ገነት በዲበ ምድር ወፍሬክኒ ፍሬ ሕይወት ዘበላምነኪ ሕይወተ ዘላለም ይሐዩ ይባላሉ። ዝቅ አድርጎ ካሜራ አሳያቸው። እነዚህ በጣም ለየት ያሉ እጽዋቶች ናቸው። ያቸው ዕፀ ሕይወት ማለት እነዚህ ናቸው። ፍሬያቸው ብዙ ነው። ፍሬያቸው ነው የሚበላ በጣም ከምንም በላይ የሚጠቅም ይኸው በብዛት ነው ያለ። እሱ እንደምታዩት ነው እንግዲህ ዕፀ ሕይወት በብዛት አለ። ለምቷል እንግዲህ ቀላል ነገር አለ። በየሰፈሩ በቀላል ዘዴ የሚራባ በጣም በንጹህ የሚራባ እጽዋት ነው። ዕፀ ሕይወት ማለት እንግዲህ ይሄ ነው። ለብዙ ዘርፈ ብዙ የሚሆን ነው። እንግዲህ ወደዚህ ደግሞ እንምጣላችሁ። ይሄ ነው እንግዲህ ይሄ እንግዲህ እጽዋት እንደምታዩት የድመት አይን ይባላል። ይሄ የድመት አይን ለብዙ ነገር የሚጠቅም ህዝብን የሚጠቅም በጣም በነገራችን ላይ ይሄ እጽዋት እንግዲህ ምንድነው ካላችሁ ማግኔት አለው። ብረት እንግዲህ ሌላ ማግኔት ብረት እንደሚሰብስብ ይሄ ደግሞ ብረትን የመሰብሰብ አቅም ያለው እጽዋት ነው። ሹንጉግ አለው። ውስጡ ሲቆረጥ ውሃ ያወጣል። ውሃ አለው። በጣም ውሃ ያዘንማል። በጣም ከምን በላይ አደገኛ የሆነ እጽዋት ለምች ይጠቀሙታል። እንግዲህ ሰዎቻችን ይሄ ቅጠሉን እንደዚህ አድርገው ይሄን ቅጠሉን ይሄንን ልክ አሽተው ይጠጡታል ወይም ይታጠኑታል ማለት ነው። ልክ ምች መጥቶት ከሆነ የሰውየውን የደም እንትን ያወጣል ማለት ነው። ይሄ ለብዙ ነገር ነው። ሰዎች ብርጭቆ ምላጭ የሚበሉበት ብረትን የሚቆረጥሙበት ይሄ በጣም አደገኛ የሆነ እጽዋት በቲክቶክ ላይ ገልጾ ባለፈው ለዚህ ይሆናል ብያችሁ ነበር። ግልጽ አድርገን ነገር ስላላችሁ ነው። ይሄ በጣም እንግዲህ ብረትን በጣም በቀላሉ የማድቀቅ እንትን የሚችል ሰው ነው የሚያደቅ ከፍተኛ እጽዋት ነው ማለት ነው። በጣም ከፍተኛ ነው። ይሄ ቀላል ነገር አይደለም። ይሄ ደግሞ እንግዲህ እንደምታዩት ደግሞ እንትን ነው፣ ቄስ በደጄ ይባላል። ቄስ በደጄ ማለት እንግዲህ ይሄ ነው። ለብዙ ነገር የሚጠቅም ነው። ሽታው የተለየ ነው፣ ግን ይሄ መፍትሄ ይሆናል። ይሄ ስሩም ቅጠሉም ነው የሚጠቅም። እንግዲህ ቄስ በደጄ ለማታውቁት ነው እንጂ ይሄ በነገራችን ላይ በሁሉም ቦታ ላይ የሚገኝ እጽዋት ነው ማለት ነው። ይሄ ችግር የለውም። በጣም ጠቃሚ ነው። ዝም ብሎ በሰፈ ስለሚገኝ ነው እንጂ ይሄም በጣም ከምንም በላይ የሚጠቅም እጽዋት ነው። ቀላል ነገር አይደለም። ቄስ በደጄ ስለተባለ ዝም ብሎ በቄስ በደጄ ሰፈር ስለሚገኝ አይደለም። ይሄ ደግሞ እንግዲህ ያቺ እጽዋት እንግዲህ ታያታላችሁ። ላይ እጽዋት ናትችም በባለፈው ግልጽ አድርጌላችኋለሁ። እቺ ደግሞ ሮማን እንደምትባል ነግሬያችኋለሁ ማለት ነው። ሮማን ማለት እንግዲህ ይህች ናት። ለብዙ ነገር የምትጠቅምናት ነግሬያችኋለሁ። ይሄ እጽዋት እንግዲህ
በአበሻ ከባህል ሕክምና ላይ ይሄ ደግሞ ግራንታ ወይም እንለዋለን። ግራንታ ማለት እንግዲህ እኛ የምንጠቀመው ውስጡን ነው። ውስጡ ቀላል ነገር እንዳይደለም ብዙ ጠቃሚና ጠቃሚ የሆነ እጽዋት ነው። በጣም ከምንም በላይ የሚጠቅም የያዘ ነው። በጣም 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 ማለት ነው። ግን እንደ ቀላል አይደለም። የዚህ እንኳን ብዙም ነገር ገበያ ላይ የሚወጣ ሳይሆን ስሙን በቃ መግለጽ ይከብዳል ማለት ነው። ይሄ ደግሞ እንግዲህ ኮሞን ማለት ይሄ ነው። ኮሞን እንግዲህ ለምን ይጠቅማል ካላችሁ ለብዙ ነገሮች የሚጠቅም ዘርፈ ብዙ የሆነ ነው። ይሄም ራሱ አሁን ከሌላ ቦታ አምጥተን ያዳቀለው ነው። ኮሞን ማለት እንግዲህ ይሄ በጣም ከምን የሚገርም ታላቅ ነው። ላይ ይወጣል። ይሄ ወተት የሚወጣው ዛፍ ነው። ይሄ በጣም ይወጣዋል። ይሄ እንግዲህ እዩት፣ በጣም ጅባራ አይደለም፣ ጅባራ ሌላ ነው። ይሄ ለብዙ ነገር ዘርፈ ብዙ የሆነ የሚጠቅም አትክልት ነው። በተለይ ፍሬ የጤፍ ፍሬ የሚመስላለው ይሄ ስሩም ቅጠሉም ወዲቅ የሌለው ግንዱም የማይወድቅ የሆነ አስተማማኝ የሆነ እጽዋት ነው ማለት ነው። እንግዲህ በተለያየ እንግዲህ ቦታ ያለዎችን እንግዲህ እያመጣን እየሰነድን ነው። ይህ እጽዋት በነገራችን ኮሞን እንዲህ በቀላሉ የሚታያል። በጣም ጠቃሚ 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 ነው። ይህንን በቀላሉ በሰፈራችሁ ተክላችሁ የምትጠቀሙት ይሆን ነው። በነገራችን ላይ ወይና ደጋ ነው የሚበቅል። ደጋ ይበቅላል። ቆላ ከስንት አንድ አይበቅልም፣ ብዙም አይደለም፣ ግን ደጋውን ይመቸዋል ይሆነዋል ማለት ነው። ይሄ ደግሞ እንግዲህ ጸገነት ማለት ይሄ ነው። እንግዲህ ይሄ እጽዋት ልክ እንዲህ አድርጋችሁ ታሽቱት እውነትም ጸገነት ማለት ነው። በጣም የሚጠቅም ጠቃሚ እጽዋት ነው። ይሄ ሀረግ ይዞት ነው። ይሄ እጽዋት ነው። ይሄ ጮያቴ ይባላል። ጮያቴ ማለት እንግዲህ ለስኳር በሽታ እንደሚሆን ታውቁታላችሁ። ብዙ ጊዜ በደቡብ ነው የሚገኙ፣ እኛ ላይ በብዛትም አለ ማለት ነው። ግን ይህቺ ጸገነት ግን ቀላል ነገር አይደለችም። በጣም ጠቃሚና ጠቃሚ የሚሆን እጽዋት ነው። እንግዲህ አበሻ የባህል ሕክምና ከተለያዩ እጽዋት ቦታ አመጣን አጠራቅመን እዚህ እየሰነድ ነው የምናሳያችሁ ማለት ነው። እንግዲህ ይህን ይመስላል። እንግዲህ በሌላ እጽዋት በሌላ ፕሮግራም እስከምንገናኝ እንግዲህ ሰላም ያገናኝ ማለት ነው። መጎብኘት ለምትፈልጉ ሰዎች መጣች መጎብኘታችሁ በጣም ብዛት አለው። በጣም ላይ ድረስ ነው መጣች ማየት ማመን ስለሆነ መጎብኘት የሚችሉ ሰዎች ስልክ ቁጥር ስታችሁ 09 12 01 39 55 09 11 59 27 49 ነው። አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። መድኃኒት የሚፈልግ ሰው መደወል ይችላል፣ መምጣትም ይችላል ማለት ነው። መጋቢ ጥበባት በቆታ አሰፋ እባላለሁ። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። አመሰግናለሁ።